ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አለሁላችሁ። እኔ እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋር እንዴት ናችሁ? የዩቱብ ቻናል ቤተሰቦቼ ሁሉ ሰላም አለው። እኔ አዱ እባላለሁ። የምኖረው ስደት ላይ ነው እና ዩቱብ ቻናል ከከፈትኩኝ ኦልሬዲ ገና 2ኛ ቀኔ ምናምን ነው እና ሰብስክራይብ አድርጉልኝ። ከታችም ኮሜንት ላይ አበረታቱኝ። የምሬን ነው የምላችሁ። በጣም መስራት እፈልጋለሁ። እስቲል እስካሁን ራሱ መስራት ያልጀመርኩት የሆነ ፍርሃት ምናምን ነገር። አብዛኛው ሰዎች የሆነ ሶሻል ሚዲያ ላይ የመስራት ፍላጎት አለን፣ ግን የሆነ ፍርሃት በቃ ባይሳካልኝስ ምን ሊሆን ይችላል፣ ወር ደግሞ ምን ሊሉኝ ይችላል፣ የሆነ ነገር በሳሳት ምናምን ብለን ስለ ሰው ስለምንጨነቅ፣ ወር ደግሞ የሆነ ይሉንታ የሚባል ነገር ስለሚይዘን የምሬን ነው የምላችሁ። እኔ ራሱ አሁን ይህንን ቪዲዮ ለመቅረጽ ብቻ በአጠቃላይ 3 ጊዜ ነው 4 ጊዜ አጥፍቻለሁ። እና ምላችሁ ፈልጌ ነው ፍርሃታችሁን ወደ ጎን አድርጉት እና በቃ እችላለሁ ብላችሁ ነው አንድ ነገር መጀመሪያ ያለባችሁ። የምሬን ነው ብላችሁ እና የሆነ በራሳችን እንትን መኖር ኮንፊደንስ ሊኖረን ይገባል። አንድ ነገር ለመስራት የሆነ በቃ ሰው ካየኝ ምን ይላል ምናምን ምንለውን ነገር ማቆም ነው ያለብን። ያን ነገር ካላቆምን የምሬን ነው የምላችሁ መቼም ቢሆን በቃ ከሰው በታች ወር ደግሞ ከምናስበው ደረጃ ልንደርስ አንችልም። ሰው ምንላችሁ ፈልጌ ነው ይሉንታ፣ ፍርሃት፣ ምን ይሉኛል ምናምን ነገር የሚለውን ነገር ኢግኖር ማድረግ ያለባችሁ እና እንደዛ ነው የኔ ውዶች። ለዛሬው ኖርማሊ ራሴን ላስተዋወቃችሁ ሊመጣሁትኝ። ቀጣይ ቪዲዮ ደግሞ አሪፍ ቪዲዮ ይዤላችሁ እንደምመጣ ተስፋ አድርጋለሁ። እኔ አዱ እባላለሁ። አዱ ነው ስሜ እና ሰብስክራይብ አድርጉልኝ የኔ ቅመሞች። የምሬን ነው የምላችሁ። የተለያየ ትልቅ ሶሻል ሚዲያ የሚሰሩ ሰዎችን ሄደን የምናበረታታው ያህል ወር ደግሞ ቪዲዮዎችን የምናየው ያህል እኛም የመዳም ቅመሞች አንድ ላይ ብንበረታታ ሰፖርት ብንደራረቅ። አይ ነው አበሾች ምቀኛ፣ እርስ በርሳችን ምቀኛ ነን፣ ግን ቢሆንም ያው ብንበረታታ ወር ደግሞ ብታበረታቱ ጥሩ ደረጃ እንደርሳለን ብዬ አስባለሁኝ። ምክንያቱም ማንም በሰው ቤት ውስጥ ተቀጥሮ መቆየት አይፈልግም። በራሳችን ነገር መቆም እንፈልጋለን ምናምን ነገር እና ሰብስክራይብ አድርጉልኝ እና ኮሜንት ላይ ማበረታቱኝ። አስተያየት ያላችሁን ደግሞ ኮሜንት ላይ አስተያየት ስጡኝ። በተረፈ ለዛሬ ለነበረን ቆይታ አመሰግናለሁ። ወዳችኋለሁ።